አንድ ልጅ ያንድን ሰው ጫማ ካጸዳ በኋላ ሰውየው ሊከፍለው ሲል አውቶቡስ ደረሰና ሰውየው ሻንጣውን ረስቶ በችኩላ ሄደ። ልጁ ይህን አይቶ ሻንጣውን ካጠገቡ አስቀመጠው። ትንሽ ቆይቶ የማወቅ ጉጉት አደረበትና ሲከፍተው በወቅቱ ብዙ ገንዘብ አገኘ። በዚያው ምሽት ወደ ቤቱ ሲሄድ ገንዘቡን መቁጠር ጀመረ። እናቱም ስትገባ ባየችው ነገር በጣም ተገረመች። ይህን ሁሉ ገንዘብ ከየት አመጣህ ብላ ጠየቀችው። እሱም ሁሉንም ነገር ነገራት። እሷም ነገ ገንዘቡን መመለስ አለብህ አለችው። ልጁም ተስማማ። በነጋታው ወደ ስራው ተመልሶ ቀኑን ሙሉ ሰውየውን ጠበቀው። ነገር ግን ሰውየው አልመጣም። ሆኖም ግን ሰውየው ልጁን ከሩቅ በድብቅ እየተመለከተው ነበር። ልጁ ወደ ቤቱ ተመልሶ ገንዘቡን እንደገና መቁጠር ጀመረ። በልቡም ለእናቱ አዲስ ቤት ለመግዛት ወደ ትምህርት ቤት ተመልሶ ለመግባትና ዳግመኛ ላለመስራት አሰበ። እናቱም እንደገና ስትገባ ሻንጣውን አየች። ወዲያውም ገና ገንዘቡን አልመለስክም ስትል ጠየቀችው። ልጁም እማዬ ሰውየው አልመጣም፣ ምናልባት የእግዚአብሔር ምልክት ሊሆን ይችላል። እኛ እምብዛም አንበላም፣ አንቺ ስራ የለሽም፣ የቤቱ ባለቤትም በቅርቡ ያባረረናል፣ ምናልባት በመጨረሻ ደስተኛ መሆን እንችላለን አላት። እናትየው ግን አይሆንም፣ ነገ እንደገና ተመለስ፣ ምንም ቢሆን ያንን ገንዘብ መመለስ አለብህ አለችው። በማግስቱ እንደገና ወደ ስራው ተመልሶ ሰውየውን ቀኑን ሙሉ ጠበቀው። ሆኖም ለመሄድ ሲጀምር ሰውየው ወደ መኪናው ሲራመድ አይቶ በፍጥነት ወደሱ ሄደ። ሰውየውን በልጁ ታማኝነት ተደንቆ ወደ ቤቱ አብሮት ሄዶ ሻንጣውን ለእናትየው ሰጠ። ይህ ለልጅሽ የታማኝነት ሽልማት ነው፣ አንቺም ነገ መጥተሽ በኩምፓኒዬ ውስጥ ሥራ መጀመር ትችያለሽ አላት። ይህንን አይነት ገጠመኝ ቢገጠማችሁ ምን ታደርጉ ነበር? ታዲያ ታማኝነት አስፈላጊ መሆኑን ካመኑ ላይክ እና ሼር ያድርጉ።